ኦኬ ኦኬ ያኔ በጣም እንደማለት ነው። በጣም ጥሩ ሰው ነው በጣም። ስለዚህ አንቺ ያገኘሽው ሌላ ሰው ነው? ሌላ ሰው ነው። የሆነ አንዳንድ ሰው ካሜራ እና ከካሜራ ጀርባ ይለያያል። እሱ ነው የዋህ ነው፣ በጣም የዋህ ነው። ደግሞ እንዲለዋለው ማለት ነው። ቪዲዮ ምናምን ስናወራ ወይኔ ሀቢብዬ አይኔዎችክ ሲያማምሩ አስተክፍር ላይ ለአዚም ተኛ አንቺ ልጅ ልጅ እያፈረ እኮ ነው ማሬ፣ እያፈረ የዋህ ነው። እሺ የመጀመሪያ ቀን ያየሽው ቀን ተመሳሳይ ጥያቄ ምን ተሰማሽ? ምንም አልተሰማኝም እውነት ለመናገር። ድንገት አላልሽም? ምንም አልተሰማኝ። ያን ቀን ምንም አልተሰማኝማ። ሆዴ ልዋሽ ኖ እኔ ምንም አልተሰማኝ። ያን ቀንማ በስልክ እንትን ሰርፕሪዝ አረግሻለሁ ብሎ ስልክ የከለከለኝ ቀን አንቄው ላብጋለው ደስተኛ ነኝ። ዛሬም እሱን ሳስታውስ እዚህ ስር ቦራውራው አይፎን 30 ፕሮ ማክስ አምና ሰጥቻታለሁ እኮ ከቤቱ እንደወጣ አውቆ ነው። አድንጊ ማሽን የተበላሸ እና ስለ ወደፊታችሁ አንዳንድ ነገር አትሉንም? ምን እንዳሰባችሁ ምን እንጠብቅ? ፓርኪንግ ከፍዬ ልምጣ። ከ10 ሰዓት በኋላ ማሬ እኔና ሀቢብ ተነጋግረን ተመካክረናል። ከዚህ በፊትም ስለ ፊውቸራችን አናወራም እናሳያለን እንጂ። ይሄ በጣም ጓደኛዬ በጣም አሪፍ ሀሳብ ነው። እኔም ዝም ብዬ ልገምታችሁ ነው እንጂ ፊውቸር አይነገርም። ረጁዬ የሮማንሲ እንትን لقيته هذا الفستان قولي ولا لقيت احمر مثل رمضان شو يعني رمادي يعني كتير حلو يعني احمر زين احمر بجنن. بس الكعب ما لقيته. لازم يكون كعب كمان احمر حبيبتي. ايه لازم. كيف يجي اسود واحمر؟ اصلي تشوفي في ايه ولا عندك امريكان انتنا متقيف ታችልኝ ከአሜሪካን አለኝ እንጂ ቀይ ጫማ አለኝ። እሸጠዋለሁ ብዬ ነበር አረገዋለሁ። $150 ነው የተገዛው። የምር አሳዝኖኝ ላይ ላይ ተዋለሁ እለብሰዋለሁ። በቃ እሱ ጋር ግን ጉርሽን ያበደ ተሰሪ በቃ ያበደ ነው። ኧረ እኔ ለፀጉሬ ብር አላወጣም። አባቴ ሙት ይሄን በባለፈው አይደል እንደ 50 ብር የተተኮስኩት እኔ አላወጣም። እንዴ ጉድ ማለት ታዲያ ተባረራል አለ አባቴ ሙት አላወጣም። እንዴ ጉድ ኮፍያ ታደርጋለች ነገ ችግር የለውም። ወጪ አታስወጪና አዲስ ሙሽሮች ነን ብዙ ወጪ አለብን። ያው አንድ ላይ ሂድ ከማለት አንፃር ፓርኪንግ ልትቆርጥ ነበር። ሀቢብ ሂድ ቁረጥ እንዳትረሳው። እኔ ፓርኪንግ ልትቆርጥ ነበር እንዳትረሳው። ኧረ አውቆ ነው ፓርኪንግ ፍሪ ነው። ፊውቸር ፓርኪንጉ ፍሪ ነው ከ10 ሰዓት በኋላ አለችኝ እኮ። ፓርኪንጉ ፍሪ ነው እና አሁን ያለው ነገር ሁለታችሁ ደስተኛ ናችሁ? አዎ ኦፍኮርስ። እኔ በበኩሌ እኔ በህይወቴ ውስጥ አሁን በጣም ብዙ ሰዎችን እያጣሁኝ ነው። ከመሬት ተነስቶ ያኮርፉኛል ጓደኞች የምላቸው። ለምን እንደሆነ አላውቅም። ምክንያት የለኝም፣ ግን ምክንያት የለም። አሁን በጣም ብቸኛ ነኝ። በጣም የምር ከካሜራ ጀርባ ሁሌም እንዳረቀስኩ ነው። ሲሪየስ የምር በጣም ብቸኝነት አለብኝ። ግን ሀቢብ አሁን ልክ ላይቡን ኦፍ እንዳልኩት እሱ ጋር ቦቶ ምደውላለሁ። 24 ሰዓት እናወራለን። ስተኛ ቻው ብዬው ነው የምዘጋው። ስነሳ እሱን ነው የማወራው። ሲደብረኝ ይዞኝ ይወጣል። በቃ ለእኔ ደስተኛ ነኝ፣ በጣም ደስተኛ ነኝ። ዋናው እሱ ነው ማሬ። ሶኬ ሌላው ችግር የለውም ካለሽበት። ጓደኞቼ ሸሹኝ ምናምን ብዬ አይጨንቀኝም። ምንም አይመስለኝም። ሲሪየስ ዋናው አንቺ ደስተኛ ሁኚ። አንቺ በቃ የምትፈልጊውን ደስታ አግኝ እንጂ ኢትስ ኦኬ ሌላው። እሺ እኔ የምልህ ሀቢብ ወይ ፋሲካ፣ አሁን እኔ ፋሲካን በደንብ ነው አውቂያታለሁ። በደንብ ምን አይነት ልጅ እንደሆነች ውስጧን ምናምን በደንብ አንብቤያታለሁ። ስታገኛትና ስታገኛት ምንድን ነው የተለያየብን? ቴንኪው ማሪ።
ምንም አልተመነቀ። መጀመሪያ ማውቃት በመልካም ባህሪዋና በምስኪንነቷ ነው ያየሁትን ነው ያገኘሁት። የተለየብህ ነገር የለም። የተለየብኝ ነገር የለም። በሽታ ይብላክና ሀቢብ አባቴ ሙት ሁለተኛ አትጋብዘኝ አበላሉ ይላል። የምር ለምንድን ነው የምገምተኝ? ሆዴ ምንች ጋብዘህ ነው? ነገ እንደውም ያልከውን አልበላም በልቼ ነው የምመጣው። ነገ ዓርብ ነው እንጾማለን። ነገ ጾም ነው። ኧረ እኔ እበላለሁ። ሆዴ ምንም ከጠዋት ጀምሮ እሞታለሁ። ምንም በቃ ወፍ የለም። በቃ እንደዚሁ እንደምታውቂያት ነች። በአካል ላይ አይተሻት መታቂ ከሆነ እንዲሁ አይቻት የወደድኳት ልጅ ፋሲካ በቃ እኔ ቲክታክ ላይ እንደምታውቂያት በቃ እንደዛ ምስኪን የዋህ ነች፣ ግን ጅል ናት። አልቀረም ጋይ ሴሪም ጌም ቀረ የምትሉ አልቀረም ከ30 ደቂቃ በኋላ እና አላህ እንግዲህ መጨረሻችሁን ያሳምረው። ልጅ ነች፣ ለጓደኝነትም ትሆናለች፣ ለእህትነትም ትሆናለች፣ ለእናትነት ትሆናለች። ጅል ናት። ጅል እኮ አይባልም። ወደ ቅድም የምናለም ወፍራም ነሽ ለማለት ወደል ነሽ አለኝ። አማርኛ እንዴት ነው የምትጠቃቀመው? ማሪ አማርኛ አችልም እንዴ? ለምን አትማርም? ጅል ማለት ሞኝ ነው። እኔ ሞኝ ነኝ እንዴ? ጆሮ ሞኝ አታውቅም። እኔ ሞኝ አይደለሁም። እሺ ብልጥ ነኝ። አባቴ ሙት እኔ ሞኝ አይደለሁም። ሞኝ መሆን ላለባቸው ሞኝ ናት ብለው ማሰብ ላለባቸው ሰዎች ነው እንጂ ማንም ሞኝ አይደለም። በነገራችሁ ዋይ ያልገባሽ ነገር አለ። ትገባሻለች። አሁን እኮ ያልገባሽ ነገር አለ። ግን ያው ግን እንደዛ ነው። አንተ ታስቆማታለህ። እዚህ ዱንያ ላይ ሞኝነት አይጠቅምም። እውነት ለምናገር ክፋት ምናምን የለባትም ሆነች። እሺ በጣም ጥሩ። ሌላ ጥያቄ አትማኝ ሀቢብ አትማኝ አትማኝ ወላሂ ብሎ እኔን አትማኝ። እሺ አልናገርም እንዴ አልናገርም። እቺ አትሄድም ወላሂ ምን እንዳለች ብትሰሚ ግን አላወራም። አታውሪ ብለኝ ዝም በያት ውዴ። እሺ ምን ያልከኝ? አረቃሪ መጣቸው አይኗ ኦኬ፣ አይኗ ፈጧል ነው ገባኝ። አይኖ ፈጧል። የፈጠጠበት ምክንያት ምን እንደሆነ ማለት ተናደደብኝ። አባቴም ለምን ትናገረለች? የአይኔ መፍጠጥ እንትኑ ነው ያለው ሁኔታ ነው። ቅማለች ጋይስ። አይኔ የሚፈጠው ለመሰላቸው አውዝ ቢላ ያዋረደችኝ፣ አውዝ ቢላ ያዋረደችኝ። አንቺ ለነገ አታውቂም እንዴ? ትዳር ነው የሚበልጠው ቲክቶክ ይለኛል። ዝም ብላ እኔ ዝም ራሷ ነች የመረቀነች ትመስላለች ስትለኝ ቅማለች መሰለኝ። ሀቢብ አባቴ ነው ከየት ተገኝቶ ነው የሚቃሙ? አጠብቂልኝም እንዲ አለኝ። አሁንም ይኸውልሽ ወይ በቃ የቃመ ሰው አይተሻል? እዚህ እኮ የለም ጫት፣ የምር የለም። አላይን እኮ ናት። ዱባይ ነሽ እንዴ? እና ኢትዮጵያ መስለት ባለው ነው። እኔ የምን እኮ ነው የምትመስለኝ። የምን ባላ አባቴ የምታወራበት እንዴ? እንዳትደግመው በቃ እንዳትላት። ኤኒዌይስ መልካም እንትን ይላችሁ ወይ ምንድን ነው? መልካም የፍቅር ጊዜ ይሁንላችሁ። በውስጥ ደግሞ ምን አሉ መሰለሽ የሆነ ሰው ጥቁር ጫማና ጥቁር ቦርሳ ትያዝ አሉኝ። ከቀኑ ጋር ግን አይሄድም እኮ ያሰብኩት ጥቁር ጫማና ጥቁር ቦርሳ ነው። ነገ ለምለብሰው አውዙ ቢላሂ ምን ይስታረጅ ማረ ነገ ቀይ በቀይ ነው የሚደረገው። ምንሽ ነው ቀይ በቀይ ነው ነገ ሁሉ ነገራችን ቀይ ነው። ነገ ቀይ በቀይ ነው። ቆይ ቀሚሱ ቀይ ነው፣ ጫማና ቦርሳው ጥቁር ቢሆን ምን ችግር አለው? ምንም ግን ካለሽ ቀይ ጫማ አለኝ፣ ቦርሳ ግን ቀይ የለኝም። ቀይ ወርቅ የለሽ?
ቀይ ወርቅ ቀይ ወርቅ አለ እንደ ግዛልኛ ነገር የምር ግዛልኝ። ለምን ስፕሪንግ ምን ይባላል? ቀይ ስፕሪንግ ገሪዶ ላይ የሚቀመቀለ ማለት ነው። ይሄ አላኒ ማለት ሁሉንም ቀይ አድርግ። ቦርሳ ቀይ የለሽም? ቀይ የለኝም፣ ግን አዲስ አለ የሚሸጥ ወይ እሱ ለራሱ ልውሰደው። ጀመረ ቦርሳ አይሸጥም። ስንት ወር በሙሉ ተዘብዝፏል። ወስደዋለሁ። ዝም በይ ውሰጂውና ለነገር ብለሽበት ሁሉ ነገር ቀይ በቀይ አድርገሽ ነይ። እሺ እና ፈታ በሉ። ዛሬ የሪም ጌም አላት። ሪም ከ30 ደቂቃ ጌም አላት እንዴ? ከማን ጋር? ከመሲ ሀበሻ ጋር ዛሬ ጌማቸው ነው። ከመሲ ሀበሻ ይቷ ነበረች መነጽር የምታደርገው ባልትና የምትሸጠዋ እሷ ደግሞ መሲ ባልትና ነው። መሲ ሀበሻ የሀቡ ሞዴሬተር እንዴ? ካናዳ ያለችው ጀርመን ያለችው መሲ ያው መስዬ አወኳ። ጥበብ ገዝታኛለች። ሞት ይርሳኝ ወይኔ ውሽዬ ቅሌት ጌማ። አሁን ለማን ነው ጊፍት የምንሰጠው? እኔ ለሁለቱም አልሰጥም። አርፈሽ ተቀመጪ ውሽዬ። ላይቤ ላይ ይቀመጣለሁ። ለማንም ጸጉርሽን ምን አሰብሽ? ረጁ ደግሞ አንቺ ከማን ጋር ነበር የምትጫወቹ? አረ ጸጉሬ እንዲሁ ነው ያልሄድም አልሰራም። አይ ግን እንትን በይው ማሪ፣ ስፕሬ ምናምን ነፍተሽም ቢሆን አይ አስተካክሏለሁ። ማስተካከል ኢትዮጵያ ለምሳሌ አሁን ጸጉርሽን ከተሰራሽ በሶስተኛ ቀን ማስደገም ትችያለሽ። ከፍለሽ ነው? በነፃ ነው ከተሰራሽበት ሩቡን ነው ምናምን ከፍለሽ። አረ እኔ እዛ ብሄድ ቢያስከፍሉኝ ኖርማል ነው፣ ችግር የለው። ብዙ ብር እኮ አይደለም። ጸጉርሽን መላበው እንደዚህማ እንዳትሄጂ ሀቢብ አኮረፍክ እንደ ስትራራቁ ይደብረናል። አኮረፈ ቅድም ይቅርታ አወረድኩታ ማለት ኖርማል ሲጀመር ይሄ ኖርማል እኮ ነው። ኖርማል ወላሂ ዝም ቢያት አንቺን ያላኮረፍኩኝም እኔ ተመስጬ ነው በፍቅራችን። የኔ ምድር እኔ ታውቂያለሽ፣ አጠገቤ ስትሆን እበራለሁ። ምን ማድረግ እንዳለብኝ በቃ ላይፋችንን እበራለሁ ማለት ስለ ትመሰጥና ስለ ወደፊቱ ማሰብ ትጀምራለህ። አዎ የሆነ ሰዓት ላይ እንደዛ አደርጋለሁ። በቃ ታይማችሁን አልወስድባችሁ፣ ኢንጆይ አድርጎ። ኦኬ ጋይስዬ 2000 ምናምን ሰው እኔ ጋር ያላችሁ ረጁን ፎሎ አድርጓት። ድሪያ የምትፈልጉ ቦርሳዊ ጽድት ያለ አላት። እሺ ሂዱና ግዟት። እነዚህ ልጆች ቆይ ዝም በል ልካቸውን ልንገራቸው። ትናንት ሲሰድቡኝ ነው። ጠላት አይኑ እያየ ጆሮ እየሰማ ጠላት አይኑ እያየ ጆሮ እየሰማ ጠላት አይኑ እየሰማ ከልጅ ልጆቻቸው እንዲህ ነው ጋብቻ። እኛ እንከሳለን፣ ግን አንተ የ21 ዓመት ልጅ በማማገጥ በጣም የ21 ዓመት ልጅ ኮረዳ በማግባት ምን ችግር እንዴት አንቺ ልትደር ይቻልሽ? የትሽን ኤጂስ ነምበር ብሮ ኤጂስ ነምበር እንኳን መንታን አገኘ። እኔ እኮ ጌም ያለብኝ ሰው ነኝ። ለምንድን ነው የምልኩት? እንድትነግሪያቸው ነው። ፋሲካ ጋር ብዙ ሰው አለ። እንድትነግሪያቸው ነው ያመጣሁሽ። ሰው ነኝ። ለምሳሌ እኔ አልሰማሁም ዛሬ ጌም እንዳለሽ። አባቴ ሙት እንደዚህ ነው ሰው በቃ መልክተኛ ለዚህ እንኳን አይደርስም። የቀጠሮ ጌም ነው አልሰማሁም። ዛሬ ያለ የቀጠሮ ጌም ቀጠሮ ነው ማለት ዛሬ። እሺ ካላችሁ ውጪ በቃ ዘግተን እንመጣለን። ዛሬ ነው አሁን ከ30 ደቂቃ ምናምን የቀረው። ጋይስ ታፕ ታፕ ኮፒ ሊንክ
ከ30 ደቂቃ በኋላ ሪም